ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም ለእናንተ ይሁን። መድረክ መሠዊያና ምስባክን በሚመለከት የኢትዮጵያ ወንጌላዊት ቤተክርስቲያን መካነ ኢየሱስ ጠንካራ የሆነ ደብዳቤ ይዛ ብቅ ብላለች። ይህንን ደብዳቤ በንባብ ወደ እናንተ የማደርስ ይሆናል። ከዚያ በፊት ግን ለዚህ ባለ 4 ገጽ ደብዳቤ መነሻ የሆነውን 2 ውሳኔዎችን ወደ እናንተ ማድረስ ፈልጋለሁ። የመጀመሪያው በ2003 ዓመተ ምህረት የተላለፈ ውሳኔ ነው። እንደዚህ ይላል። የኢትዮጵያ ወንጌላዊት ቤተክርስቲያን መካነ ኢየሱስ አቋም። የኢትዮጵያ ወንጌላዊት ቤተክርስቲያን መካነ ኢየሱስ በምዕመናን ሁሉ ክህነት ታምናለች። ስለዚህም በሐዋርያትና በነቢያት ምስክርነት ላይ በጸና እምነት የሚኖሩት ሁሉ አፖስቶሎስ ወይም መልእክተኞች እንደሆኑ ታምናለች። አገልግሎቷንም በዚሁ አኳኋን ትመራለች። በዚህና ከላይ በተዘረዘሩት መጽሐፍ ቅዱሳዊና ስነ መለኮታዊ እይታ ላይ በመመስረት ቤተ ክርስቲያኒቱ በሚከተለው መልኩ አቋሟን ይፋ ታደርጋለች። 1. ሲመተ ሐዋርያን በሚመለከት በቅንፍ አፖስቶሊክ ኦፊስ ኤንድ ታይትል የኢትዮጵያ ወንጌላዊት ቤተ ክርስቲያን መካነ ኢየሱስ እንደ ሉተራዊነቷ ሐዋርያ የሚለው ሹመት የክርስቶስን ሞትና ትንሣኤ በታዘቡትና በክርስቶስ ቀጥታ በተሾሙና በሐዋርያዊ ምስክርነታቸውን ቤተ ክርስቲያንን በመሠረቱ የመጀመሪያዎቹ ሐዋርያት የተገደበ መሆኑን ታምናለች። ስለዚህም የዘመኑ ሲመተ ሐዋርያት እንቅስቃሴ የተሳሳተ እንቅስቃሴ ከመሆኑም በላይ ቤተ ክርስቲያንን ግራ የሚያጋባ አካሄድ መሆኑን ታረጋግጣለች። አካሄዱንም አትቀበልም። ከእንቅስቃሴውም ጋር ግንኙነት ካላቸው አካላት ጋር አትተባበርም። 2. የነቢይነት መደብ አገልግሎት ወይም ሲመተ ነቢይ በእንግሊዘኛው ኦፊስ ኦፍ ፕሮፌሲ። የነቢይነት ሹመት በብሉይ ኪዳን ዘመን የነበረና መሲህ የሆነው ክርስቶስ ወደ ዓለም በመምጣቱ ያበቃ የአገልግሎት ሹመት እንደሆነ የኢትዮጵያ ወንጌላዊት ቤተክርስቲያን መካነ ኢየሱስ ትገነዘባለች። እንዲሁም ትንቢት ሁሉ በቅዱስ ቃሉ የተጠቃለለና ከሐዋርያትና ከነቢያት የተላለፈው ምስክርነት በቂ መሆኑን ታረጋግጣለች። ይሁን እንጂ ቃሉን መሠረት ያደረገና እውነተኛነቱ የሚያስተማምን ትንቢታዊ መልእክት ለቤተ ክርስቲያን መታነጽ እስከጠቀመ ድረስ አገልግሎቱን ትቀበላለች። ነገር ግን አገልግሎቱን እንጂ መደብ አገልግሎቱን ወይም ስያሜውን አይደለም። የአገልግሎቱ ማደራረግ በቤተ ክርስቲያኒቱ ሥርዓት ውስጥ መጠበቅና በአንደኛ ቆሮንቶስ ምዕራፍ 14 በተዘረዘረው መጽሐፍ ቅዱሳዊ መመሪያ መሆን እንዳለበት በአጽንኦት ታሳስባለች ይላል። በኢትዮጵያ ወንጌላዊት ቤተክርስቲያን መካነ ኢየሱስ ሥራ አስፈጻሚ ቦርድ 17ኛው ስብሰባ አዲስ አበባ ታኅሳስ 2003 ዓመተ ምህረት የመጀመሪያው ውሳኔ ይሄ ነው። አሁን ደግሞ ቀጥሎ ያለውን ውሳኔ በ2010 የተላለፈውን እንዲሁ አነብላችሁና አሁን ቤተ ክርስቲያን ወዳወጣችሁ ጠንካራ ወደ ሆነው ውሳኔ የማመራችሁ ይሆናል። በ2010 ዓ.ም የተላለፈው ውሳኔ ደግሞ እንደዚህ የሚል ነው። ምዕመናንን ተጋላጭ ያደረገ ድንበር የለሽ የምስባክና የመሠዊያ ኅብረት። በአንዳንድ አካባቢዎች ቄሶች፣ ወንጌላውያን፣ የሰበካ መሪዎች፣ የሲኖዶስ መሪዎችና የመምሪያ ዳይሬክተሮች በዋናነት የተሳተፉበት አሉታዊ ክስተቶች መኖራቸውንና የመንጋውን መንፈሳዊ ደህንነት የማስጠበቅ ከፍተኛ ኃላፊነት በተጣለባቸው አንዳንድ አገልጋዮች ዘንድ የሚስተዋለው ለዘብተኝነት የቤተ ክርስቲያኒቱን አገልግሎት ወደ ከፋ አዝማሚያ ሊያመራ እንደሚችል ካውንስሉ ተገንዝቦ እንደሚከተለው ወሰነ። 1. የቤተ ክርስቲያኒቱን አስተምሮ መሠረት በማድረግ በ18ኛው የሥራ አስፈጻሚ ቦርድ ሲመተ ሐዋርያንና ሲመተ ነቢይን በሚመለከት የጸደቀውና በሥራ ላይ ያለው መመሪያ የቤተ ክርስቲያኒቱ የሥነ መለኮት አቋም በግልጽ የተብራራበት በመሆኑ የሥራ ዘርፎች መመሪያውን በተጠናከረ መልኩ እንዲተገብሩ ሚሽንና ቴዎሎጂ ቦርድ እንዲከታተል። 2. በቤተ ክርስቲያኒቱ ማኅበረ ምዕመናን ምስባክ የነቢይና የሐዋርያ መጠሪያ ማዕረግ የያዙ ግለሰቦችን መጋበዝም ሆነ መጠቀም ከላይ የተገለጸውን አስተምሮዋንና አቋሟን የሚቃረን መሆኑን የሥራ ዘርፎች መሪዎች፣ አገልጋዮችና ምዕመናን በአጽንኦት እንዲገነዘቡና መመሪያውንም ተግባራዊ እንዲያደርጉ ሚሽንና ቴዎሎጂ ቦርድ እንዲከታተል ሆኖ
ይህንን ለማስፈጸም ፈቃደኛ የማይሆኑትን ተጠያቂ የሚያደርግ መመሪያ በአስቸኳይ ተዘጋጅቶ ሥራ ላይ እንዲውል ሚሽንና ቴዎሎጂ ቦርድ እንዲያስፈጽም ሥራ አስፈጻሚ ቦርድ እንዲከታተል። 3. ቤተ ክርስቲያኒቱ መንፈሳዊ ኅብረት ማለትም የምስባክና የመሠዊያ መጋራት የምታደርገው አስተምሮዋን ሳይሸራረፍ ከሚቀበሉ ጋር ብቻ መሆኑ ታውቆ በየደረጃው ያሉ አገልጋዮችና መሪዎች ይኸው እንዲፈጸም ከፍተኛ ጥንቃቄ እንዲያደርጉ ሚሽንና ቴዎሎጂ ቦርድ እንዲከታተል። 4. ይህን መመሪያ ተላልፎ የተገኘ ወይም የተገኘች ቄስ ወይም ወንጌላዊ የቅስና ወይም የቅስናዋ የአገልግሎት ኃላፊነት እንዲገሰስ፣ የወንጌላዊ ወይም የወንጌላዊቷ የአገልግሎት ኃላፊነት እንዲነሳ እንዲደረግ ሥራ አስፈጻሚ ቦርድ እንዲያስፈጽም። የኢትዮጵያ ወንጌላዊት ቤተ ክርስቲያን መካነ ኢየሱስ የ14ኛው ካውንስል ስብሰባ ቃለ ጉባኤ ነሐሴ 2010 ዓ.ም ገጽ 12 ላይ የተወሰደ ነው። እነዚህ በሰማችሁት በሁለቱ ጊዜ በተወሰኑት ውሳኔ ላይ በመቆም አሁን በ2018 ዓ.ም የተላለፈውን ጥብቅ ውሳኔን ነው ባለ 4 ገጽ በንባብ መልክ ወደ እናንተ የማደርሰው። እንደዚህ ይላል። የኢትዮጵያ ወንጌላዊት ቤተ ክርስቲያን መካነ ኢየሱስ ዋናው ጽሕፈት ቤት ቁጥር GO ህዝባር 200 ህዝባር 6126 ህዝባር 18 ቀን መጋቢት 16 ቀን 2018 ዓ.ም ለኢትዮጵያ ወንጌላዊት ቤተ ክርስቲያን መካነ ኢየሱስ የሲኖዶስ ፕሬዝዳንቶች፣ የአገልግሎት አካባቢ ወይም ማዕከል አስተባባሪዎች በያሉበት ጉዳዩ የቤተ ክርስቲያኒቱን ሥርዓት አምልኮ፣ የስብከተ ወንጌልና የምስባክና የመሠዊያ ስፍራን መጠበቅና ማስጠበቅን አስመልክቶ ከቤተ ክርስቲያኒቱ ፕሬዝዳንት የተላለፈ ኖላዊ ወይም የእረኝነት መልእክት። ይህ የእረኝነት መልእክት ዓላማ በአሁኑ ወቅት በቤተ ክርስቲያኒቱ ማኅበራን ምዕመናን በአምልኮ አገልግሎትና በልዩ ልዩ ዝግጅቶች ጊዜ የሚታዩትን ስህተቶችና ጎጂ ልምምዶች በየትኛውም መልኩ ምዕመናንን ያሳተፈ የቤተ ክርስቲያን አገልግሎት መደበኛውን የቅዳሴ ሥርዓት የተከተለ በሰከነና በተረጋጋ ሁኔታ እንዲሆን በየአገልግሎቱ ወቅት በዋናነት ለቃለ እግዚአብሔር ትምህርትና ስብከተ ወንጌል በቂ ትኩረት እንዲሰጥና በተለይም በመደበኛ የአምልኮ አገልግሎት የሚከናወነው ሁሉ የጊዜም ሆነ የትኩረት ሚዛኑ የተጠበቀ እንዲሆን ለመምከርና በዚህ ረገድ ቀደም ሲል የተላለፉት ውሳኔዎችና መመሪያዎች ያለምንም መጓደል እንዲተገበሩ ለማሳሰብ ነው። የኢትዮጵያ ወንጌላዊት ቤተ ክርስቲያን መካነ ኢየሱስ በመሠረተ እምነቷ በአስተምሮቿና ሲወርድ ሲዋረድ በመጡ ወጎቿና ልምምዶቿ ላይ የተመሠረተ ሥርዓት አምልኮ አላት። ስለዚህም በየትኛውም አውድ የሚከናወነው የቤተ ክርስቲያኒቱ ሥርዓት አምልኮ የመሠረተ እምነቷና የመሠረታዊ አስተምሮቿ ነጸብራቅ ወይም ሪፍሌክሽን ናቸው። ይህንን እውነት ያላገናዘበ የአምልኮ አገልግሎት በቀጥታም ሆነ ቀጥታ ባልሆነ መንገድ የቤተ ክርስቲያኒቱን ማንነት እንደ መሸርሸር ይቆጠራል ማለት ነው። የዚህች ቤተ ክርስቲያን ምዕመናን የቤተ ክርስቲያኒቱን መሠረተ እምነት ከነሥርዓቶች ወይም ከነመገለጫዎቹ ጋር አምነው መቀበላቸውን ያረጋገጡና ለዚህም በፍጹም የሚገዙ መሆናቸውን በይፋ ያስታወቁ ናቸው። ስለዚህም ማናቸውንም ሥርዓትና አሰራር መጠበቅ በዋናነት የጸጋ በረከት ሲሆን፣ በሌላ ደግሞ ከፍቅር የሆነ ግዴታቸው ይሆናል። ይህን የማያደርጉ ከሆነ በስም ብቻ ካልሆነ በስተቀር በእምነት የቤተ ክርስቲያኒቱ ምዕመናን ስላልሆኑ ሌላ የራሳቸውን አማራጭ ከመውሰድ ያለፈ የተቃውሞ ወይም የተቃርኖ ተግባር መፈጸምን ቤተ ክርስቲያኒቱ አትፈቅድላቸውም። የቤተ ክርስቲያን ቀዳሚና ዋነኛ ተግባር የአምልኮ አገልግሎት ነው። እግዚአብሔር ላደረገልን ነገር ሁሉ የእኛ ምዕመናን ምላሽ አምልኳችን ነው። በአምልኳችን አማካይነት ፍቅራችንና መሰጠታችንን ፈጽሞ ለእርሱ መገዛታችንን እንገልጻለን። ምዕመናን በጋራ የሚዘምሩት፣ ቃሉን የሚሰሙት፣ መባ አስራትና የመሳሰሉትን የሚሰጡት በመደበኛ የእሁድ አምልኮ አገልግሎት ውስጥ ነው። እነዚህ ተግባራት ሁሉ በቤተ ክርስቲያኒቱ ሥርዓተ ቅዳሴ ውስጥ ተገቢ ቦታና ጊዜ ተመድቦላቸዋል። በዚህ ቤተ ክርስቲያን ልምምድ የእሁድ አምልኮ አገልግሎት በርካታ ተግባራትን ያካተተ ሥርዓት ነው።